ለምንድነው ግን አብዛኛው ኦርቶዶክሳዊ ጠበል አድናቂና ፈላጊ ብቻ ሆኖ የቀረው? የተለያዩ ታላላቅ ገዳማትና አድባራት ሄዶ 40 ቀን 80 ቀን 2 እና 3 ሳምንት ቆይቶ ጠበል ብቻ ተጠምቆ ነው የሚመጣው። በጣም ያሳዝናል። የቤተ ክርስቲያን ተልእኮ እኮ ፈውስ ሳይሆን ድነት ላይ ነው አይደለ? ክርስቶስም ወደዚህ ዓለም የመጣው ለፈውስ አይደለም ለድህነት ነው፣ ዓለምን ለማዳን። ለፈውስ ቢሆን ኖሮ የታመመ አንድም ሰው ባልነበረ፣ ዓለምን በሙሉ ፈውሶ በሽተኞችን ነፃ አድርጎ ይመጣ ነበር። ክርስቶስ የመጣው ግን ዓለምን በደሙ ለመቀደስ ነው። የቤተ ክርስቲያን ተልእኮ ይህ ስለሆነ የሚገርማችሁ ገዳም ሄዶ ቅዳሴውን ረግጦ፣ ገዳም ብቻ ስለዚህ በአዲስ አበባ ቅዳሴውን ረግጦ ጠበል ብቻ ተጠምቆ ይሄዳል። ዋናው ጠበሉ ነው ይለናል። በፍጹም እንዲህ ያለ ነገር የለም። ዋናው ቅዳሴው ነው። ዋናው ስጋው ደሙ ነው። እና እንደዚህ አይነት ሰዎች ናቸው በኋላ ሲክዱን ቤተክርስቲያንን ለማሳጣት ያልሄድኩበት ገዳም የለም እንዲህ ያለ ገዳማት ይጠሩና ፈውስ አጥቼ እዚህ ስመጣ ግን ጌታ ደረሰልኝ ብለው ክርስቶስን በፈውስ የሚለኩ በምልክት የሚሹ ሰዎች እየበዙ ነው። እና መጀመሪያ አጥባችን ያለው ቤተክርስቲያን ላይ ሰንበትና ክብር ስጋው ደሙ እንቀበል፣ ንስሐ እንግባ፣ ከቤተክርስቲያን አንቀር፣ ወንጌል እንማር። ከዛ ገዳማት ስንሄድ ይህን እናስቀጥለው። ክርስቶስን ለፈውስ ያው ለድህነት እንፈልገው። ፈውስ በኋላ የሚመጣ ነገር ስለሆነ እንደዛ አይነት ነገር ከጠበል አድናቂነት እንዲያለ ጠበል ፈልቀ እያሉ ከመንከራተት ራሳችን መጠበቅ አለብን። መጽሐፍ ቅዱስ እናንብብ። ወደ አባቶቻችን መንገድ እንምጣ ኦርቶዶክሳውያን።